ሰላም ጤና ይስጥልን የባና ሚዲያ ተከታታዮቻችን እንደምን ቆያችሁን? የሰዓቱን ዜናዎች ይዘን እንቀርበናል። በዛሬ የዜና ሰዓታችን በደቡብ ሱዳን 2 ኢትዮጵያውያን የሰላም አስከባሪዎች መገደላቸው እነግራቸዋለን። እንዲሁም ህወሓት አቶ አንዳርጋቸው ጽጌን የበግ ለምድ የለበሰ ተኩላ ሲል መወንጀሉ ተሰምቷል። ይህንም ጉዳይ ትሰሙታላችሁ። ሩሲያ ለዩክሬን ድሮን የሚያመርቱ የብሪታንያ ፋብሪካዎችን ጥቃት ልትፈጽም እንደምትችል መገመቱን ተከትሎ ብሪታንያ ጭንቅ ውስጥ መግባቷ ተሰምቷል። እነዚህን ጉዳዮች በዛሬ የዜና ሰዓታችን የምትሰሙት ይሆናል። ባና ሚዲያ ተከታታዮቻችን ቻናላችን ለሌሎች እንዲደርስ ሼር፣ ላይክ፣ ሰብስክራይብ በማድረግ እንድትተባበሩን እንጠይቃለን። ወደ ዜናዎቻችን እናልፋለን። በደቡብ ሱዳን 2 ኢትዮጵያውያን የሰላም አስከባሪዎች መገደላቸው ተነገረ። በደቡብ ሱዳን በተሰማራው የተባበሩት መንግስታት የሰላም ማስከበር ተልዕኮ አባላት የሆኑ 2 ኢትዮጵያውያን የሰላም አስከባሪዎች ሰኞ በማዕከላዊ ጀንግሌ ግዛት የቅኝት ስራ በማካሄድ ላይ በነበሩበት ወቅት ማንነታቸው ባልታወቁ አካላት በተሰነዘረባቸው ድንገተኛ ጥቃት መገደላቸውን የተባበሩት መንግስታት ድርጅት በመግለጫው አስታውቋል። በደቡብ ሱዳን ታጣቂዎች በፈጸሙት የደፈጣ ጥቃት ሰላም ማስከበር ላይ የተሰማሩ 2 ኢትዮጵያውያን ወታደሮች መገደላቸውን የተባበሩት መንግስታት ድርጅት አስታውቋል። ወታደሮቹን ኢላማ እንዳደረገ በተገመተው በዚህ ጥቃት ሌሎች 3 የሰላም ማስከበር ኃይሎች ጨምሮ 7 ሰዎች መቁሰላቸውም ተገልጿል። የተባበሩት መንግስታት የደቡብ ሱዳን ተልዕኮ አባላት የሆኑት የኢትዮጵያ ወታደሮች የተገደሉበት ጥቃት የተፈጸመው ሰላም አስከባሪ ኃይሎች ትናንት ሰኞ ነሐሴ 18 2018 ዓ.ም ጆንጎሌ ግዛት ውስጥ ወደሚገኝ ፓጁት የተባለ አካባቢ የተጓዙ በነበረበት ጊዜ ነው። ወታደሮቹ የተሰማሩት በአካባቢው በቀጣይነት የዘለቀውን የጸጥታ ችግር ለመቆጣጠር የሚደረገውን ጥረት አካል ሆነው እንደነበረ የመንግስታቱ ድርጅት ቃል አቀባይ ስቴፈን ዱጃሪክ ትናንት በሰጡት ጋዜጣዊ መግለጫ ተናግረዋል። ማንነታቸው ባልታወቁ ታጣቂዎች ጥቃት ተፈጽሞባቸዋል ያሉት ቃል አቀባዩ ጥቃቱ ሰላም አስከባሪዎችን ኢላማ ያደረገ እንደሚመስልም ገልጿል። በዚህ ጥቃት 2 ሰላም አስከባሪዎች ተገድለዋል፣ 7 ሌሎች ሰዎች ደግሞ ጉዳት ደርሶባቸዋል ብለዋል። የተገደሉት 2 ሰላም አስከባሪዎች ኢትዮጵያውያን ናቸው ሲሉም አክለዋል። ጉዳት ከደረሰባቸው ሰዎች መካከል የሆኑት 3 ሰላም አስከባሪዎች ዜግነት በይፋ አልተገለጸም። ሌሎች ተጎጂዎች 2 የደቡብ ሱዳን ፖሊስ አባላትና 2 ሲቪሎች እንደሆኑም ተገልጿል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬስ ይህንን ጥቃት ማውገዛቸውን ቃል አቀባዮች ተናግረዋል። የተባበሩት መንግስታት የደቡብ ሱዳን ተልዕኮ በኩሉ በተናጠል ባወጣው መግለጫ የተፈጸመው የደፈጣ ጥቃት በጽኑ እንደሚያወግዙ አስታውቋል። ተልዕኮውን የአካባቢውን ደህንነት ለማስጠበቅና ለሚካሄደው የአደጋ ጊዜ ምላሽ እገዛ ለማድረግ ፈጣን ምላሽ ሰጪ ኃይሎችን እንዲሰማሩ ገልጿል። በደቡብ ሱዳን የተባበሩት መንግስታት ዋና ጸሐፊ ልዩ ተወካይና የሰላም ማስከበር ተልዕኮ ኃላፊ አኒታ ኬኬ ጎይ ደቡብ ሱዳን ውስጥ ሰላምን ለማስፈን በሚያገለግሉ የተልዕኮ ሰራተኞች ላይ ያነጣጠረ እንዲህ አይነቱ ጉዳይ ጥቃት በፍጹም ተቀባይነት የለውም ብሏል። ተልዕኮ ባወጣው መግለጫ በተባበሩት መንግስታት ሰላም አስከባሪዎች ላይ የሚፈጸም የአይነት ጥቃት በዓለም አቀፍ ሕግ መሰረት የጦር ወንጀል ሊሆን እንደሚችል ጠቅሷል። የተልዕኮ ኃላፊ የሚመለከታቸው አካላት ተጠያቂ የሆኑ አካላት ለፍትህ እንዲያቀርብም ጥልቅና ፈጣን ምርመራ እንዲያካሄዱ ጥሪ ያቀርባለሁ ብሏል። በደቡብ ሱዳን በሰላም አስከባሪነት በተሰማሩ ኢትዮጵያውያን ወታደሮች መገደላቸውን በተመለከተ እስካሁን ከኢትዮጵያ መንግስት በኩል በይፋ የተሰጠ መግለጫ የለም። ህዝባዊ ወያኔ ሓርነት ትግራይ ህወሓት አቶ አንዳርጋቸው ጽጌን የበግ ለምድ የለበሰ ተኩላ ሲል ወነጀለ። ጽምዶ በሚል ስያሜ በኤርትራ መንግስት ፊት አውራሪነት የሚከናወነው ፖለቲካዊና ወታደራዊ እንቅስቃሴ ላይ ንቁ ተሳትፎ ማድረግ ላይ የሚገኙት አቶ አንዳርጋቸው ጽጌ ሰሞኑን የሰጡት አወዛጋቢ አስተያየት ህወሓትን አስቆጥቷል። አቶ አንዳርጋቸው አንከር ከተባለ የበየነ መረብ ሚዲያ ጋር በነበራቸው ቃለ ምልልስ እንዳብራሩት ህወሓትና ፋኖ በኤርትራ መንግስት አሸማጋይነት እንደተቀራረቡ ገልጸው ተቀራርበው በተወያዩበት ወቅትም የፋኖ ኃይሎች ህወሓቶችን ምዕራብ ትግራይን እናስመልሳለን በሚል አካባቢውን በኃይል ለመቆጣጠር የምትሞክሩ ከሆነ ተቀባይነት የለውም ብለው እንደነገሯቸውና የህወሓት አመራሮችም በዚህ ሀሳብ ተስማምተው ወደ ጥምረቱ መምጣታቸውን ገልጿል። ይህ የአቶ አንዳርጋቸው መረጃ በማህበራዊ ሚዲያ መነጋገሪያ መሆኑን ተከትሎ የህወሓት ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ በማህበራዊ ትስስር ገጻቸው ጠንከር ያለ ምላሽ ሰጥተዋል። የበግ ለምድ የለበሱ ተኩላዎች ሴራ በሚል አገላለጽ ተጠቅመው ምላሻቸውን የሰጡት አቶ አማኑኤል ማብራሪያቸውን ሲቀጥሉ አንዳርጋቸው ጽጌ ከዚህ በፊት ከብልጽግና ጋር በመተባበር በትግራይ ህዝብ ላይ የፈጸመውን ድርጊት ሳይበቃው አሁን ደግሞ ከስርዓቱ ጋር የተጣላ መስሎ በህዝባዊ ኃይሎች መካከል ስንጥቅ በመፍጠር ጽምዶን ለማፍረስ እየሰራ ነው ሲሉ ከሰዋል። አቶ አንዳርጋቸው ጽጌ ጽምዶን በይፋ በመቀላቀል ባለፉት ጥቂት ወራት በተለያዩ የጽምዶ መድረኮች ንቁ ተሳትፎ ሲያደርጉ መቆየታቸው ይታወሳል።
ሩሲያ ለዩክሬን ድሮን የሚያመርቱ የብሪታንያ ፋብሪካዎችን ጥቃት ልትፈጽም እንደምትችል አስጠነቀቀች። ሩሲያ ለዩክሬን የሚያቀርቡ ድሮኖችን የሚያመርቱ በብሪታንያ የሚገኙ የመከላከያ ፋብሪካዎች ሊያጋጥማቸው ስለሚችል ጥቃት ማስጠንቀቂያ መስጠቷን ተዘግቧል። ይህ የሞስኮና የለንደን ውጥረት የበለጠ እያባበሰው ይገኛል። ሩሲያ በተለይም በብሪታንያ የተመረቱ ድሮኖች በዩክሬን ውስጥ በሩሲያ ግዛት ላይ በሚፈጸሙ የረጅም ርቀት ጥቃቶች መጠቀማቸውን ተከትሎ ለእንግሊዝ መዘዝ ይኖረዋል በማለት አስጠንቅቃለች። የሩሲያ የለንደን ኤምባሲ የብሪታንያ ድጋፍ ለዩክሬን ጦርነት እያባበሰ እንደሆነ ገልጿል። በተጨማሪም የክሬምሊን አማካሪ አንድሪ ፌድሮቭ በብሪታንያ ያሉ የድሮን ፋብሪካዎች ካልታወቁ ምንጮች ጥቃት ሊደርስባቸው እንደሚችል ማስጠንቀቁ ተዘግቧል። በአንጻሩ ብሪታንያ ከሩሲያ ማስፈራሪያ በኋላ ዩክሬንን መደገፏን እንደምትቀጥል አስታውቃለች። ብሪታንያ በ26 መጨረሻ ላይ ለዩክሬን 150 ሺህ ድሮኖችን ለማቅረብ ቃል ገብታለች። የተወደዳችሁ የባና ሚዲያ ተከታታዮቻችን የዕለቱን ዜና የእስካሁኖቹ ናቸው። ቻናላችንን ስለተከታተላችሁ እናመሰግናለን። ለወዳጅ ለዘመድ ይደርስ ዘንድ ሼር፣ ላይክ፣ ኮመንት፣ ሰብስክራይብ ማድረጋችሁን አትዘንጉ። ጤና ይስጥልን።